በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ የእግዚአብሔር ቤተሰቦች እንደምን አላችሁ? አሜን። የእግዚአብሔር አምላካችን ስሙ የተመሰገነ ይሁን። እንኳን ወደ ዘማርያም ቲዩብ በሰላም መጣችሁ። ይህ ዘማርያም ቲዩብ ነው። ሁላችሁም በዚህ ቻናል የሚቀርቡ መንፈሳዊ መርሃ ግብራትን ላይክ፣ ሰብስክራይብ እንዲሁም ሸር በማድረግ መንፈሳዊ ኃላፊነታችሁን እንድትወጡ በእግዚአብሔር ስም እንጠይቃለን። ዘማርያም ቲዩብ። ከዚህ በመቀጠል ምክረ አበው የአበው ምክር እናሰማለን። ምክረ አበው ስለ ሌሎች ሰዎች ያለመቋረጥ ጸልዩ፣ ወደ እግዚአብሔር ይደርሱ ዘንድ የንስሐ ዕድል አላቸውና። ለእነርሱ ነቀፋ እናንተ ምላሻችሁ ጸሎት ይሁን። ቅዱስ አግናጤዎስ። እግዚአብሔር አንድን የመንፈስ ቅዱስ የጸጋ ስጦታ ሊሰጥ ቢወድ ጸጋውን ልትጠብቀው ከምትችለው ከትሕትና ጋር ይሰጥ ዘንድ ለምነው። አለበለዚያ ግን ከአንተ እንዲያርቀው ጠይቅ። ቅዱስ ዮሐንስ አፈወርቅ። እስኪ ልጠይቃችሁ፣ አንድ ሰው የተጣራ ወርቅ ልሰጣችሁ እመጣለሁና የሆነ ቦታ ለምሳሌ ተራራው ስር ጠብቁኝ ቢላችሁ ምን ታደርጋላችሁ? ወደዚያ ቦታ ወይም ወደ ተራራው ለመውጣት ወይም ለመሄድ አስፈላጊ ነው የምትሉትን ቅድመ ዝግጅት ሁሉ አታደርጉምን? እንዳያመልጣችሁስ በጊዜ ሄዳችሁ ቀኑን ሙሉም ቢሆን ቁጭ ብላችሁ አትጠብቁትምን? እግዚአብሔርም እሰጣችኋለሁ ያለው 1000 ቅንጣት ወርቅ አይደለም፣ ወይንም ምድርን ሁሉ አይደለም፣ ከእነዚህ ሁሉ የምትበልጠዋን መንግሥተ ሰማያትን ነው እንጂ። ታዲያ ከዚያ የሚበልጥ ስጦታ ምን አለ? ምንም የለም። ይህን ስጦታ ለማግኘት የማይደክሙ ወይንም ደግሞ ወደ ተራራው የማይወጡ ሰዎች እንደምን ያሉ ምስኪኖች ናቸው! ቅዱስ ዮሐንስ አፈወርቅ። ሰዎችን የሚሳደብን ሰው አንደበት መዝጋት አትችልም፣ ከእርሱ ጋር አለመነጋገር ግን ትችላለህ። ቅዱስ ማር ይስሐቅ። ኃጥእ ነኝ ማለት ብቻ እውነተኛ ትሕትና እንዳይደለ በእውነት እናገራለሁ። እውነተኛ ትሕትና ትሩፋትን መስራት ነው። ቅዱስ ዮሐንስ አፈወርቅ። ከሰው ወንድሙን የሚመክር ሰው እነሆ የፍቅሩን ጽናት ብዛት ያስረዳል። ባልንጀሮች ፊት የሚነቅፈው ግን የቅናቱን ጽናት ያስረዳል። የምቀኝነቱን ጽናት ተለይቶ ያስረዳል። ማር ይስሐቅ። ጻድቁ ዮሴፍ እጅግ ከባድ የሆነው ውጊያ ከጲጥፋራ ሚስት ቢገጥመውም አልወደቀም።
እርሱ ኃጢአትን በልቡ ውስጥ ስላልተቀበለው ፈተናውንም አልተቀበለው። ስለሆነም ጥቃቱን ሊቋቋም ችሏል። ዲያብሎስ ሐሳቦችን ያቀርብልሃል እንጂ ተቀብለህ ተግባራዊ እንድታደርጋቸው አያስገድድህም። ብፁዕ አቡነ ሽኖዳ ሳልሳዊ። ቤተ ክርስቲያን መጠጊያችን ኢየሩሳሌም ነች። ቤተ ክርስቲያን የኖህ መርከብ ነች። በውስጧ እንጠለላለን፣ ከውጯ ግን ማዕበልና ቀላያት ተከፍተዋል። ቅዱስ እንድርያስ። ኃጢአት ባትሰራ መልካም ነው። ኃጢአት ከሰራ ሳትቆይ ፈጥነ ንስሐ ብትገባ መልካም ነው። ንስሐ ከገባህ ዳግመኛ ወደ ኃጢአት ባትመለስ መልካም ነው። ወደ ኃጢአት ካልተመለስ ይህ በእግዚአብሔር እርዳታና ቸርነት መሆኑን ብታውቅ መልካም ነው። ይህንን ካወቅ ስላለህበት ሁኔታ እግዚአብሔርን ብታመሰግን መልካም ነው። ሊቁ ቅዱስ ባስልዮስ። ውበት ሐሰት ነው፣ ደምግባትም ከንቱ ነው። እግዚአብሔርን የምትፈራ ሴት ግን እርሷ ትመሰገናለች። መጽሐፈ ምሳሌ ምዕራፍ 31 ከቁጥር 30።